ሁላችንም ራሳችንን እናዘጋጅ። በውጭ ዓለም የተሰደዱ አገልጋዮች፣ ዘማሪያን፣ ሰባኪያን፣ ካህናት ሁሉ ወደ ምድረ ኢትዮጵያ እየመጡ የቤተ ክርስቲያንን ጥፋት አታሳየን እያሉ ቀድመው ሰማዕትነት ለመቀበል የሚዘጋጁበት ዘመን ነው። ስምዖን አረጋዊ ነው ትንቢተ ኢሳይያስን ሲጽፍ ምዕራፍ 7 ቁጥር 14 ላይ ያለውን ሲጽፍ ድንግል በድንግልና ትጸንሳለች የሚለው ገረመው። ድንግል በድንግልና አትጸንስም፣ መሬት ያለ ዘር ሴት ያለ ወንድ አይሆንም ብሎ ሴት ትጸንሳለች አለ። ድንግል ሳትሆን መልአኩ ሰረዘውና ድንግል አለው። እንዴት ይሆናል ብሎ አሁንም ሴት ትጸንሳለች አለ። እንዴት ይሆናል አለ። አሁንም ሴት ትጸንሳለች ሲል መልአኩ አትሞትም፣ ደርሰህ ታየዋለህ በዘመኑ ድንግል በድንግልና ጸንሳ በድንግልና ወልዳ ድንግል ፈጣሪዋን ስትታቀፍ አለው። እውነትም ሳይሞት ብዙ ዘመን እግዚአብሔር አስቀመጠውና ድንግል ማርያም በድንግልና ጸንሳ በድንግልና ወልዳ ክርስቶስን ታቅፋ ወደ ቤተ መቅደስ የአይሁድን ሕግ የአይሁድን ስርዓት ሃይማኖታዊ ስርዓትን ለመፈጸም ክርስቶስ በሄደ ጊዜ ይላል የመንጻታቸው ወራት በተፈጸመ ጊዜ ወደ ቤተ መቅደስ ሄዱ። ስምዖን አረጋዊ ሳታይ አትሞትም የተባለ ቃል ኪዳን የተገባለት ሰው ክርስቶስ ኢየሱስን አየው። ይሄ ነው ወይ በድንግልና ድንግል ጸንሳ በድንግልና የወለደችው ትንቢት የተነገረለት አምላክ ይሄ ነው ወይ ብሎ አቀፈው። ሰማይና ምድርን ያቀፈውን አምላክ በእጆቹ አቀፈው። የሚገርም ነው ይሄ። ሁሉን የገዛ በሁሉ የሰለጠነውን በእጆቹ አቀፈና ምን አለ? ደስ አለው። ጎልማሳነቱ እንደ ንስር ታደሰ ጌታን ሲያይ። ከዛ ቃል በቃል ክርስቶስን ካቀፈና ካየ በኋላ እንዲህ አለ፣ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ለምን? ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና፣ ይህም ለአሕዛብ ሁሉን የሚገልጥ ብርሃን ለአሕዛብም ለእስራኤልም ክብር ነው አለ። ዓይኖቼ በሰው ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና ባሪያህን በሰላም አሰናብተዋል። እግዚአብሔር ልጆች ባሪያህን በሰላም አሰናብተው የምሽቱ ኃይለ ቃል ነው። በሰላም ስለመሰናበት እስቲ ባሪያህን በሰላም አሰናብተው በሉ። ልጅህን በሰላም አሰናብተው። እኔ የተዋህዶን ልጅ በሰላም አሰናብተኝ። በጣም ጥሩ። አሁን ይሄንን ምስጢር ልብ ብላችሁ ስሙ። እግዚአብሔር የሚነግረን በዚህ ምሽት እንዲህ ነው የሚለው ቃሉ፣ ባሪያህን በሰላም አሰናብተው። ሰው በዚህ ዓለም ላይ እድሜ አይጠግብም። መኖርን ማንም ሰው አይጠግብም። ማንም ሰው የ80 ዓመት ሰው ሄዳችሁ ብትጠይቁት ስንት ሊጨምርልህ ቢባል 40 ብትጨምር 120 ነው፣ 50 ብትጨምር 130 ነው ይላችኋል እንጂ መኖርን ማንም ሰው አይጠግብም። እግዚአብሔር ጋር መሄድ እንፈልጋለን፣ ግን መሞት አንፈልግም። የማይቀርልንም ሞት ነው፣ የምንፈራውን ሞት ነው። ስምዖን አረጋዊ ግን እንዲህ አለ፣ መኖር በቃኝ፣ ጠግቤያለሁ። በሰው ሁሉ ፊት ያዘጋጀኸውን ማዳንህን ዓይኖቼ አይተዋልና በሰላም አሰናብተኝ ማለት በስጋ ልሙት ነው። መኖር በቃኝ ነው። እግዚአብሔር መድኃኔዓለም አለ አንተን ባየው ዓይኔ ሌላ ለምኔ። ሰው ሊሞት ሲል ዓይኑ ላይ ተቀርጾ የሚቀር ነገር አለ። መጨረሻ ላይ ያየው ሰው ወይም ያየው ነገር ዓይኑ ፎቶግራፍ ያነሳዋል። ያንን ቢንያምን እያየው ነፍሴ ከወጣች ከሞትኩ በኋላ ዓይኔ ላይ የሚታየው ቢንያም ነው። አሴን እያየው ከሆነ ወይ ሉሌን እያየው ከሆነ ዓይኔ ላይ ተቀርጾ የሚቀርጹ እነሱ ናቸው። እንዲያውም
ፖሊስ ለወንጀል ምርመራ ይጠቀምበታል። በመጨረሻ ሰዓት በሰው የተገደለ ሰው ከሆነ ማን ነው አጠገቡ የነበረው አይኑ ላይ ይታያል። እና ስምዖን አረጋዊ በመጨረሻ ሰዓት ሲሞት አይኑ ላይ ተቀርጾ እንዲቀር የፈለገው የድንግል ማርያም ልጅ መድህን ዓለም ኢየሱስ ክርስቶስን ነው። እሱ ካየ በኋላ እሱ በአይነ ልቦናው፣ በአይምሮ፣ በመንፈሱ፣ በነፍሱ፣ በሁሉ ነገሩ ተቀርጾ እንዲቀርበት ስለፈለገ መድኃኔ ዓለምን ለመጨረሻ ጊዜ አይቶ ከዛ ሌላ ማየት አልፈለገም። ቀዳማዊ ኃይለ ሥላሴ ደብረ ዘይት ሄደው አንዲት እናት ጨበጧቸው። እማሆይ ናቸው፣ ቆራቢ ጃንሆይን ጨበጡ። ከዛ እጃቸውን በነጭ መሐረብ ቀኑን ሙሉ ጠቅልለው አሉ። ምን ነው ይጨብጡን እማሆይ ሲሏቸው፣ የለም ጃንሆይን በጨበጠው እንጂ ሌላ ሰው አልጨብጥም። ልብ በሉ፣ የምድር ነገስታትን እንኳን ሰዎች ጨብጠው እነሱን በጨበጡበት ሌላ መጨበጥ ደስ አይላቸው። ጥሩ ምግብ ከበላን በኋላ ምንድን ነው የሚባለው? እንዲያውም በሀገራችን ክትፎ ቁርጡ ምናምን ከተበላ በኋላ ሽሮ አለስበው ወይ እንዴ ደህና ያን መሰለ ምግብ ላበላሹ የሚሉ ሰዎች አሉ። ወይ ደግሞ ጥሩ ምግብ ይበሉና በጣም ባለሙያ የተሰራችውን ይሄንማ አልታጠበውም ሳሸተው እውላለሁ ይላል። ለምን? ያ ነገር ውስጣቸው እንዲቆይ ይፈልገዋል ማለት ነው። አሁን ስምዖን አረጋዊ ጋር ስትሄዱ ምንድን ነው ያለው? መድኃኔ ዓለም አንተን ባየሁ ለሰዓታት አይደለም እኔ ጋር እንድትሆን የምፈልገው፣ ለአንድ ቀን ለዓመት ለዘላለም ሌላ ማየት አልፈልግም። ስለዚህ አለ በሰላም ባሪያህን አሰናብተዋል። ዛሬ የኔና የናንተ ጸሎት ሊሆን የሚገባው መድኃኔ ዓለም በሰላም እንዲያሰናብተን ነው። በሰላም ማህተም ሳንፈታ ይሄ ጉለሌው ቅዱስ ሩፋኤል ተቃጥሎ ካህናቱ ተገለው ይሄ ቦታ እኮ የኦርቶዶክስ ተዋህዶ ነበረ፣ አሁን ግን ባድማ ሆነ። ይሄ ቦታ ገዳም ነበረ፣ ይሄ ቦታ የካህናት መሰልጠኛ ነበረ፣ ይሄ ግሸን ማርያም ነበረ፣ ይሄ አክሱም ጽዮን ነበረ፣ ይሄ ቁልቢ ገብርኤል ነበረ፣ ይሄ ጻድቃኔ ነበረ፣ ይሄ ሸንኮራ ዮሐንስ ነበረ፣ ይሄ ካቴድራል ሥላሴ ነበረ። በነበር ነገሮች ሁሉ ተበለሻሽተው ተዋህዶ ከምድረ ኢትዮጵያ ጠፍታ ጥፋቷን የሚመኙ ቆመው እየሳቁ እኛም የማይሆን ነገር አይተን ከመሞት በእውነት እግዚአብሔር ይጠብቀን። አቤሜሌክ እንዲህ አለ፣ የኢየሩሳሌምን ጥፋቷን አታሳየኝ ብሎ 70 ዘመን እንቅልፍ ጥሎበት እግዚአብሔር ተኝቷል። 70 ዘመን ጥፋቷን ላለማየት። ለዚህ ነው ስምዖን አረጋዊ በሰላም አሰናብተኝ አይደለም ለደስታ ለሐዘን ራሱ ሰላም ያስፈልጋል። ለቀብር ራሱ ሰው ሰላም ከሌለ ሬሳ ጥሎ ይሸሻል። በዚህ ምድር በሕይወት ዘመናችን ከምንጸልያቸው ጸሎቶች አንዱ መድኃኔ ዓለም አሟሟቴን አሳምረው መጨረሻዬን አሳምረው የሚል ጸሎት ነው። ምክንያቱም ከአሚነ ሥላሴ ሳንወጣ ማህተብ ሳንበጥስ ሳንክድ በእውነት በቀጥተኛዋ መንገድ በእምዬ በኦርቶዶክስ ተዋህዶ እስከ መጨረሻ ሄደን እንደ ቅዱስ ጴጥሮስ ተዘቅዝቀን ተሰቅለን እንደ ጳውሎስ ራሳችንን ተቆርጠን ማህተብ ሳንበጥስ መሄድን የመሰለ ዓለም የለም። በኦሪት ዘፍጥረት ምዕራፍ 15 ላይ አብርሃምን ታገኛላችሁ። እግዚአብሔር አብርሃምን ምን አለው? ከ400 ዓመት በኋላ አለ ተገልጦለት በራእይ ለልጅ ልጆች ይሄን አደርጋለሁ፣ አሞራውያን ጠላቶች ድል ይነሳሉ፣ ያንተ ልጆችም በክብር ከፍ ይላሉ አለ። መቼ ያለው? ከ400 ዓመት በኋላ። ለዘር ያው ለልጅ ልጆች ጥሩ ነው። ለኔስ አሁን ነው የፈለገ ለኔስ አለ። ለልጅ ልጆች ጥሩ፣ ለኔስ ዛሬ አለው። ላንተማ አንድ ነገር አደርግልሃለሁ። ምን? በሰላም ወደ አባቶችህ ትሄዳለህ፣ በሰላም እቺን ምድር ትሰናበታለህ አለ። ትልቅ ቃል ኪዳን ነው።
ከአሚነ ሥላሴ ሳይወጣ እንግዳ እንደተቀበለ እግዚአብሔርን እንደወደደ እግዚአብሔርን እንዳመነ ሕጉን እንደጠበቀ እኔ የአብርሃም አምላክ ነኝ ብሎ እግዚአብሔር ስለሱ እንደተናገረ የአብርሃም አምላክ አይደለሁም ብሎ እግዚአብሔር በሱ ሳያዝንበት በሰላም እንደሚሄድ ተነገረው። ዛሬም በዚህ ዘመን በሰላም መሄድን የመሰለ ነገር የለም። በመልካም ሽምግልና መሰናበት ለሰው ጥሩ ነው፣ መጥፎ ሽምግልናም ስላለ አንደኛ ሳሙኤል ምዕራፍ 4 ቁጥር 29 ላይ ኤሊ የ98 ዓመት ሰው ነበረ፣ አርጅቷል። ቤተ ክህነትን ከቤተ መንግሥት አጣምሮ ገዝቷል። ታቦተ ጽዮን በሱ ዘመን በመገናኛው ድንኳን በደብተራ ኦሪት ውስጥ ትከበር ነበረ። ምን ዋጋ አለው? ቤት ውስጥ ያሉ አፍኒንና ፊንሐስ እግዚአብሔርን በማሳዘናቸው ኃጢአታቸው በስቶ ጽዋው ሲሞላ እግዚአብሔር ውስጥ ያሉትን ለማጽዳት ሲፈልግ አሕዛብን ገለን በሰው እጅ በሰው ደም እጃችን ታጥበን እንጸርቃለን የሚሉትን አመጣባቸው። ገቡና 30,000 እስራኤላውያንን አረዱ። አፍኒንና ፊንሐስ የኤሊን ልጆች ገደሉ። ታቦተ ጽዮንን ነኳት። በመብረቅ ቅስፈት ማውረድ ኤሌክትሪክ መብራት እንደያዘው ሰው ነዝራ መግደልም አልፈለገችም። ታቦት አንዳንዴ ተሰረቀ ሲባል ይገርመኛል። ታቦት አይደለም የተሰረቀው፣ ታቦት አይጠፋም፣ ሰው ነው የጠፋው። እኛ ቅድስና ሲርቀን መጸለይ ስናቆም በኃጢአት ስንወርቅ ታቦቱ ታምሩን ማድረግ ያቆማል። እውነተኛ አባቶች ትክክለኛ የሚጸልዩ ገዳማውያን ባሉበትማ ታቦቱ በመብረቅ ታቦቱ ጅብ እያሰረ አንበሳ እያሰረ ሌባውን በአደባባይ ራሱ አስሮ እያመጣ ታምር ይሰራል እንዴ? ችግሩ ከውስጥ ነው። ታቦተ ጽዮን ምን አለች? ውሰዱኝ፣ እዚህ ያሉት ከናንተ አይሻሉም ብላ ሄደች፣ ተማረከች። ኋላ በዳዊት ዘመን በክብር በአዛጦን በጌት በአስቀሎና ታምር አድርጋ ዳጎንን ደቁሳ አጋንንትን አሸንፋ ወደ ቦታዋ ተመልሳለች። የማይመቹ ሰዎችን ከውስጥ ካጸዳሽ በኋላ ልንገራቸው። ከዛ ኤሊ ጋዜጠኛው እየሮጠ መጣ። ሰላም ነው ወይ አለው። አርጅቷል። አይኑ ጥሩ ነገር አይቶ ጆሮው ጥሩ ነገር ሰምቶ ወደ እግዚአብሔር በሰላም በመልካም ሽምግልና መሄድ ይፈልጋል። ሰላም ነው ወይ ሲለው ምን ሰላም አለ? እስራኤል ተሸነፈች፣ ሰው ታረደ፣ ሬሳ ተከመረ፣ አንድም የተረፈ ሰው የለም። ወታደሩን ገደሉት፣ እግዚአብሔርም ዝም አለን። ታቦቷም ስንሞት ዝም አለች። እግዚአብሔር ተቆጣን፣ ኃጢአታችን በዛ፣ ዝም አለን። ልጆቼስ ተገደሉ። እሺ የሆነ ሆኖ ያቺ እግዚአብሔር በጣቱ የጻፈባት ሙሴ አሮን ያከበሯት የሲናን በረሃ ያቋረጠች በወርቅ የተለበጠች ጽላተ ሙሴ የዮርዳኖስን ወንዝ ያፈላች የከፈለች ተአምር አድራጊዋ የእግዚአብሔር ታቦት የታለች? የት ሄደች? እሷማ በአሕዛብ እጅ ተማረከች። ወሰዷት። ቤተ እግዚአብሔሩ ፈረሰው፣ የማምለኪያው አጥር ፈረሰው፣ አገልጋዮቹም ተሰው። አሕዛብ ምድሪቱን ወረው ባንዲራ ተከሉ። የራሳቸውን መዝሙር ዘመሩ። እግዚአብሔር ከከተማችን ወጣ። በብርህት ደመና በታቦቱ ላይ ሆኖ የሚያነጋግረን አምላክ የሚባርከን እግዚአብሔር ከሀገራችን ወጣ። ደነገጠ፣ ከወንበር ላይ ወደቀ፣ አንገቱ ተቆልሞ ሞተ። መጥፎ ሽምግልና ማለት ይሄ ነው። በመጥፎ ሽምግልና መሄድ። ከዛ የልጅ ልጅ አለ፣ አያቴ አለ ብሎ የሚያስብ የልጅ ልጅ በማህፀን የካህኑ ኤሊ ልጅ የፊንሐስ ሚስት እርጉዝ ነበረች።
እርጉዝ ነበረች ጦር ሜዳ ሲሄድ። ከዛ ልጁ ተወለደ። ሲወለድ አያቱ ኤሊ ሞቷል። አባቱ ፊንሐስ አጎቱ አፍኒን ሞቷል። አገሪቱ እንዳልነበረች ሆና ክብሩ አለቋል። ታቦተ ጽዮን ተማርካለች። በመገናኛው ድንኳን እግዚአብሔር በብርህት ደመና በደመና ተከናንበው ሙሴና አሮንን እያነጋገረ ሕዝቡን የሚባርክባት ታቦተ ጽዮን ዛሬ የለችም። ከሀገር ክብር ለቋል። እግዚአብሔር አይመለክም። ካህናቱ ጠፍተዋል። ባድማ ሆናለች ኢየሩሳሌም። ሕፃን ተወለደ። ሲወለድ ማንን ማንም። ሕዝቡ ተሰበሰበ። ለዚህ ልጅ ስም እናውጣ አለ። በረከት፣ ስምዖን፣ ያዕቆብ፣ ደስታ፣ በቃ ሰላም፣ ብዙ አይነት ስም ሊወጣለት አሰበ። አይሆንም፣ የልጄ ስም እኮ ኢካቦድ ነው። ለምን? ምን ማለት ነው አለው። ታቦተ ጽዮን ተማርካ የእግዚአብሔር ክብር ከዚህ ከተማ ስለለቀቀ አይናችን አያቱም መጥፎ ነገር እያየ በመልካም ሽምግልና ስላልተሰናበተ እኛም ዛሬ የምናየው ነገር ስለሌለ እግዚአብሔር ክብሩ ስለለቀቀ የእግዚአብሔር ክብር በሌለበት ከተማ፣ ሃይማኖት በጠፋችበት ከተማ፣ እምነት ፈሪሃ እግዚአብሔር ስነ ምግባር በጠፋበት ከተማ፣ ታቦተ ጽዮን በሌለችበት ከተማ የሚወለድ ልጅ ስሙ ኢካቦድ ነው፣ ክብር ከእስራኤል ለቋልና አለች። በጣም ያሳዝናል። ይሄ ነው ክብር ለቆ ልጆች ሲወለዱ ማየት። አሁን አስተውሉ። በእኛ ሀገር አሁን አንድም ሰው በዚህ ስም የሚጠራ የለም። ኢካቦድ ተብሎ የሚጠራ ሰው አለ? ለምን? ከእናንተ መካከል ልጁን ኢካቦድ ብሎ የሰየማለ ወይ ወላጁ ኢካቦድ ያለው አለ? ጵንኤል ይላል አንዳንድ ሰው፣ ዘካርያስ፣ ሕዝቅኤል ሊል ይችላል ሰው፣ ኤልሳ ሊል ይችላል፣ ኤልያስ ሊል ይችላል፣ አዳም ሊል ይችላል። ነገር ግን ማን ነው ከእናንተ መካከል ኢካቦድ ያለው ልጁን? ማንም። ለምን? ክብር ባለበት ስለተወለድን፣ ክብር ስላለቀቀ። ታቦቶ አለ የለም? በመንበሩ ካህናት አሉ የሉም? ቅዳሴ፣ ሰዓታት፣ ማህሌት፣ ጸሎት፣ እግዚኦታ፣ ጥምቀት፣ ደመራ፣ ንግስ፣ ስግደት፣ ስቅለት፣ ትንሣኤ፣ ፋሲካ፣ ገና፣ ደብረ ታቦር፣ ወያሆየው፣ ዘመን መለወጫው አለ። አረ ክብር ለመድኃኔዓለም። አሁን ይሄ ሁሉ ባለበት እኛ ተወልደናል። ስለዚህ ባለ ክብር ነን አይደለንም? እንስማማ ዛሬ። እኛ ክብር አለን የለንም? ክብር ባለበት ከተማ ነው የተወለድነው ወይስ አይደለም? የኦርቶዶክስ ተዋህዶ ክብር ባለቀቀበት ነው የተወለድነው አይደለም? እውነት ነው ይሄ። ይሄ ግን እንዲሆን አባቶቻችን ዋጋ ከፍለዋል። ዋጋ የከፈሉት ዮዲት ጉዲት መጣች። 40 ዓመት ሙሉ ምንድን ያደረገችው? ካህናትን አረደች። ቤተ እግዚአብሔር ገዳማትን በቦምብ አጋየች። ክርስቲያን የሆነውን አንገቱን ቆረጠች። ካህናት ብራና መጻሕፍትን አቃጠለች። ካህናቱ ወደ የዋሻው ገቡ። ቤተ ክርስቲያን እንደ ችቦ ልክ እንደዚህ ዘመን እመጣበታለሁ መንደርደሪያ ነው አሁን ነደደች። እግዚአብሔር ከ40 ዘመን በኋላ እሷ የአብርሃው አጽባሃን ቤተ ክርስቲያን አቃጥላ ስትመለስ ውቅሮ ላይ ሞተች። አባቶች በደም በአጥንት በሕይወታቸው ሳይፈሩ አሜን ሳይሉ ለሷ የጥፋት ዘመቻ ስላልተንበረከኩ ከተዋህዶ ካንቺ በፊት ያድርገኝ ብለው በፈጸሙት ፍልሚያና ተጋድሎ ዮዲት ጉዲት ወደቀች። ቤተ ክርስቲያን ክብሯ ተመለሰ። ቀጥሎ ማን መጣ? ከዛ በኋላ የመጡት ማንን ታገኛላችሁ? ግራኝ አህመድ ቤተ ክርስቲያን ላይ መጣ። 15 ዓመት ቤተ ክርስቲያንን አቃጥሏል። 15 ዓመት እንደ ችቦ ቤተ ክርስቲያንን አንድዷል። ካህናትን ገድሏል። ክርስትና የሚያነሳ ቄስ ጠፍቷል። በዛ ዘመን ትልልቅ ቦታዎችን አውድሟል። በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን መጽሐፍ ቅዱስን አውጥቶ አቃጥሎ የራሱን እምነት ተክቷል። መስቀሉን አውርዶ በራሱ ተክቷል። በአደባባይ ክርስቲያን መሆን ወንጀል ነው ይረሸን ተብሎ አዋጅ ታውጇል። 15 ዓመት ግን አባቶቻችን በነፍስ
በስጋ በደም በአጥንት እምቢ አይደረግም ብለው ስላልተንበረከኩ ሊያሸንፈን አልቻለም። እርሱም መጣ፣ እንዳመጣጡ ፈትኖን አለፈ። መከራው መጣ፣ ደማችን ፈሰሰ። የአባቶቻችን ደም የነሱ ደም ምን ሆነ? ለክርስትናው ተክል ውሃ ሆነውና ኦርቶዶክስ ተዋህዶን የበለጠ እንድታብብ አደረጋት። ቀጠለ። በ1594 ዓመተ ምህረት ጎጃም ላይ ነግሶ የነበረው አጼ ሱስንዮስ ምንድነው ያደረገው? የሮም እምነት ትንገስ፣ የኦርቶዶክስ ተዋህዶ እምነት ትርከስ ብሎ እነ ጴጥሮስ ፓይዝን እነ አልፎንስ ሜንዴዝን ወደ ሀገር ቤት አስገባ። በአደባባይ ንጉሱን ማህተብ አስበጥሶ ጥምቀቱ የኦርቶዶክስ አይሰራም ብሎ እንደገና ጠመቃቸው። አዋጅ አዋጅ አዋጅ! ኦርቶዶክስ መሆን አሳፋሪ ነገር ነው ተብሎ በአደባባይ ታወጀ። በዛ ሰዓት ነው ልክ አሁን እናንተ ሆብላችሁ እንደተነሳችሁት ኢትዮጵያውያን ወጣቶች ከጎንደር፣ ከጎጃም፣ ከትግራይ፣ ከመላው ኢትዮጵያ በዛ አካባቢ የነበሩት ሁሉ ተነስተው መነኮሳቱ በተለይ እና አባ ፈክርስቶስ እና አባ ዩልዮስ እና አባ ስምዖን እና ማህበረተ ጴጥሮስ አዋጅ 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 አዋጅ! ባህታውያን ከየዋሻው ወጡ። ምን ነው? ተዋህዶ እምነትህ ተደፍራለች፣ ማተብህን በአደባባይ በጥስ ተብለሃል፣ የመንግስት አዋጅ በእኛ ላይ ወጥቷል። ስለዚህ አይናችን እያየ የተዋህዶ ክብር አይለቅም። ለሰማዕትነት አደባባይ እንውጣና እንሙት፣ እንዳመልጣችሁ አዋጅ አዋጅ ሲባል ወጣት አጠቃላይ ተሰልፎ ወጣ። ንጉሱ መንግስት ህዝብ ላይ ዘምቶ ጅምላ ጭፍጨፋ አደረገ። በደንቀዝ ብቻ በአንድ ቀን 8000 ሰው የኦርቶዶክስ ተዋህዶ ልጆች እንደ በግ ታረዱ። ደማቸው እንዲህ እንደ ጎርፍ ነው የፈሰሰው። ገዳዮቹ ሰለቻቸው፣ ሟቾቹ ሳናልቅ። ምን ቢሆን ነው ይሄ ኦርቶዶክስ እንዲህ ጨክነው የሚሞቱለት? ምን አይነት እምነት ነው እስኪሉ ድረስ ገዳዮቹ። ግን ህዝቡም ቢያለ መጨረሻ ላይ ህዝቡ በፈጸመው ተጋድሎ ገዳዮች እየደከሙ እምንገደል እየበረታን አባቶች በደማቸው ባጥናቸው ህይወታቸውን ገብረው የንጉሱ ልጆች ተቀሰፉ። ልጃቸው ፋሲል ከህዝብ ጋር እምዬ ኦርቶዶክስ ያንቺን ጥፋት ያሳየኝ፣ አባቴ ንጉስ ብትሆንም በሃይማኖቴ መታል፣ አንደራደርም፣ አበቃ የኔና አንተ አባትነትና ልጅነት በቃን፣ ከህዝብ ጋር ነኝ፣ ስልጣን ገደል ይግባ፣ በእምነቴ አትምጣልና ከህዝብ ጋር አጨከነ። ኋላ እሳቸው ወደቁ። ጣና ሐይቅ ዳር አካባቢ ባለው ገዳማት ውስጥ ሞተው ተቀበሩ። ልጃቸው ፋሲል በህይወት አይናቸው እያየ ስልጣኑን ያዘ። ህዝቡ የኦርቶዶክስ ሃይማኖት ትንገስ፣ የሮም ሃይማኖት ትርከስ። ጊዜው አለፈ፣ መከራው አለፈ፣ ተዋህዶ ግን አሁንም አለች ብለው አደባባይ ወጡ። የተዋህዶ ክብር በአደባባይ ታወጀ። ሃይማኖታችን ተበሉ። ይሄንን ሁሉ አባቶች ያደረጉት ለምንድን ነው የሞቱት ስንል ክርስትና ሞቶ መኖር ነው። ሲገሉን ይሞታሉ እነሱ፣ እኛ ግን ስንገደል ለመኖር ነው የምንሄደው። ገዳዮቻችን ወደ እግዚአብሔር የሚወስዱ ናቸው። አቡነ ጴጥሮስ ፒያሳ ያለው ሐውልታቸው ጋር ሂዱ። እነ ማርሻል ግራዚያኒ አዋጅ አውጥተው ኦርቶዶክስ ትጥፋ፣ ኢትዮጵያ የምትባል ሀገር ትጥፋ፣ ቋንቋችን ኦሮምኛው ይጥፋ፣ አማርኛው፣ ጉራግኛው፣ ትግረኛው ቋንቋ አያስፈልግም፣ በጣሊያን ቀኝ ተገዙ። ጳጳሱን ብርንካ፣ ወርቅንካ፣ ቤትንካ፣ ዶላር፣ ዩሮ፣ ፓውንድ እንካ፣ ስበክ ስለኛ። ጳጳሱ መስቀል አወጡ። እንኳን እኔ ጳጳሱ መንኩሼ ለክርስቶስ የሞትኩት ኑሮ እኮ የሱ ነው። እኔ እኮ ተገንዤ ሞቻለሁ እኮ ለክርስቶስ። እንኳን እኔ ጳጳሱ እንኳን ያመነው ክርስቲያን መሬቱ፣ ድንጋዩ፣ ሳር ቅጠሉ ለእናንተ እንዳትገዛ ገዝቻለሁ ብለው መስቀል አውጥተው ገዝተው ገለሃለሁ አላቸው። ግደለኝ። ረሽንሃል፣ ረሽነኝ። ሰንሰለት እጃቸው ላይ፣ መትረየስ ተደቀነ። ሻሽ መጥቶ ፊታቸው ላይ ተመጠመ፣ ጥቁር ሻሽ። ጥቂት ቀረውት የሚሉት አለ ከምለው ነገር በፊት አይኔ ላይ ለምን ሻሹን አሰርከው? አይ ሲቀባበል አይተው ገዳዮቹን አይተው እንዳይፈሩ ነው። ፍታው፣ ፍታልኝ፣
ፍታና ጣለው። ምን ነው? ከዚህ የተሻለ ወደ ክርስቶስ የሚሄድበት መንገድ የለም። ሞትን እያየሁት ወደሱ ሄዳለሁ። መርፌው ባለፈበት ክር ያልፋል። ክርስቶስ ባለፈበት በሞት መንገድ ትንሣኤ አለ። እዚህ ጋር የገደብከኝ መስሎህ ነው? እዚህ ጋር ነው ያንተ አቅም መጨረሻው። እኔ ግን እስከ ላይ መሄድ ነኝ ተወኝ ብለው ያንን የሞት ጽዋ በአደባባይ ጠጡ። በኢሉባቦር ክፍለ ሀገር በጎሬ አቡነ ሚካኤልም እንደዚሁ ከያምቤ ተራራ ላይ ታስረው እንደዚሁ ነው ሰማዕትነት የተቀበሉት። ባለፈው አጽማቸው ተቆፍሮ ተገኘ። ጎሬ ሲገኝ ከቀኝ አዝማችና ከግራ አዝማቾች ጋር ነው የቀበሯቸው። አንተ ላይ የረሸኗቸው ከገደሉ በኋላ እንዴት ይለይ የሳቸው? የሳቸው የተለየው እጃቸው ላይ የጨበጧት መስቀልና የአንገታቸው መስቀል አለች። ማተብ ዘመን ይሻገራል ወገኖቼ። ይቻላል። በዘመኑ መስለው የኖሩም እኮ አባቶች ማን ያስታውሳቸዋል? ግን ሞቱ። ለእውነት የኖሩ አቡነ ጴጥሮስ አልሞቱም፣ ሞተውም አሉ። ሞት ላይ ቀርሰው በሲጃራ በጫት በሱስ በአልኮል በተለያየ ነገር ሰው ይሞት የለ? ወታደር ለጊዜያዊ ገዢ ይሞታል። እኛ ለዘላለም ገዣችን መሞት ሳይሆን መኖር እያቃተን ከሆነ ክርስትናችን ተፈትኖ ወድቋል። ስለዚህ በዛ ዘመን መሞት ማለት መኖር ነው እያለ ነው ክርስቲያን በየአደባባይ ሄዶ የተሰዋው። ከዛም ደርቡሾች መጡ። ደርቡሾችም እንዲሁ ቤተ ክርስቲያንን ለማጥፋት መጡ። መነሻቸው ሊቢያ ትሪፖሊ ነው። አለቃቸው ያለው ሱዳን ነው። ከሱዳን ነው ኦርቶዶክስን አጥፉ ተብሎ የተላኩት። በቦምብ በፈንጂ ነው አብያተ ክርስቲያናትን እያወደሙ የነበረው። ሊያጠፉ ነው የመጡት። እንዲያውም ለአሚር አብዱላሂ ሱዳን ድረስ የኦርቶዶክስ ተዋሕዶ ልጆችን አንገት እየቆረጡ 10 አንገት ይልኩ ነበር። ይሄው እንዲያረግን ብለው የንጉሥ ተክለ ሃይማኖት ልጅ በዛ ዘመን ነው ያልተባረከ እህል አልበላም አለች። ሳይባረክ አልበላም በረሃብ ገደሉት። በዛ ዘመን ነው አንድ አባት ሲተኮስ ክርስቲያን ነው ከልጁ ጋር ሮጠ። ከሰፈር ወጥቶ ቁጭ ብሎ አሰበውና ልጅ ያለው እባክህ የማይቀረውን ሞት ዛሬ እንሙት አለው። ሄዶ በአብ በወልድ በመንፈስ ቅዱስ ስም አምኛለሁ፣ ሃይማኖቴ ኦርቶዶክስ ተዋሕዶ የአባቶች እምነት ግደለኝ አለው። ወስነው መጥተው ሰማዕትነት ተቀበሉ። ያን ክርስትና ነው ዛሬ ትውልዱ የቀለደበት ያለው። አለፈ። ፋሽስቶች አለፈ። እሱ አዘዞ ላይ ሆነው ውዳሴ ማርያም እየደገሙ መድፍ ተኩሰው ነው ምኒልክ ያስወጡት። ከዛ በኋላስ ፋሽስት ጣሊያን መጥ ቤተ ክርስቲያንን ያጠፋው፣ ጳጳሳትን የሰዋው፣ ገዳማትን ያቃጠለው። እነሱም በጊዜያቸው ወደቁ። ቤተ ክርስቲያን ግን አለች። ትናንት መከራ መጣብን። ያንን መከራ አባቶች አሳልፈው እኛ ክብራችንን እንዳናጣ ክብረ ቢስ እንዳንባል አባቶቻችን ይሄን ዋጋ ከፍለው ኦርቶዶክስ ተዋሕዶን ይሄው አስረከቡን። እኛ የተረከብነው ደግሞ በእኛ ዘመን አባቶች የሰጡንን አደራ የተቀበልነውን አክብረን አስከብረን እናስረክብ ወይስ አደራውን እንብላ? አቤት! ለቀጣዩ ትውልድ እናስከብራት ተዋሕዶን። አዎ ዛሬ የሆነው ትናንት ከሆነብን አይበልጥም። ትናንት ብዙ ነገር ቤተክርስቲያን አልፋለች። ዛሬም ከነግራኝ ከነዮዲት ከደደርቡሽ ከፋሽስት ጣሊያን ከሱስንዮስ ዘመን ያልተናነሰ መከራ በእምዬ ኦርቶዶክስ ላይ በጠራራ ፀሐይ በአደባባይ የተፈጸመ ነው። በአደባባይ ጅጅጋ ብትሄዱ ቤተክርስቲያን ያወደሙት፣ የእመቤታችን ስዕል እያወረዱ ነው የረገጡት። ሴት መነኮሳትን ነው ገብተው 7-8 ሆነው የደፈሩት። የኪዳነ ምሕረትን ቤተክርስቲያን አንድደው እልል እያሉ ነው የወጡት። የአርሴማን ቤተክርስቲያን አቃጥለው ዘመቻን ያደረጉት። ጅማ በሻሻ ላይ ካህኑን አጋድመው ነው ያረዱት። ዲያቆኑን አጋድመው ነው ያረዱት። አሁንስ እየሆነ ያለው በየቦታው ትናንት እየሰማን ያለ ነው።
ሰማን ውስጣችን ሞላ። አሁን ምስራቅ ሐረርጌና ምዕራብ ሐረርጌ ምንድነው እየሆነ ያለው? ቤተክርስቲያኑ እያወደሙ ያሉት፣ ክር ያሰሩ ክርስቲያኖች እየተገደሉ ነው።